ዛሬ በአዲስ ነገር ደስ በሚልና በጣም በሚያጓጓ ሰስፔንስ በሚያደርግ እኛን ደግሞ ሰርፕራይዝ ባረጉ መንገድ በአዲስ ነገር መጥተዋል። ምንድነው እሱ? ጽጌ የሰው ልክ ጽጌ የምትባል እንግዲህ ቆንጆና በጣም ጎበዝ የሆነች እውነት በስነ ምግባሯ የታነጸች ስንት ሰው ሲለፈልፍበትና ስንት ሰው ሲቦጨረቅ የነበረበትን ትዳር በመሃል ገብታ አሳረቀቻቸው። በጣም ደስ ነው የሚለው ምክንያቱም አብርሽ እስካሁን ልጁን አቅፎ አላየነው ነበር። ኢቭን ይሄ ልጅ ቪዲዮ ይዞ ምናምን እንግዲህ በቪዲዮ አይተነው አናውቅም ነበር። ዛሬ መጥቷል። በጣም ነው ደስ የሚለው። በጣም ነው እንግዲህ በጣም የሚገርም ቪዲዮ ነው ዛሬ ያየነው። ኦን ሰርፕራይዝ ከሰርፕራይዝ ያልተናነሰ በበዓል ማግስት እንግዲህ በነገ በዓል ዛሬ ደግሞ ሰርፕራይዝ ማድረጋቸው ለኛ ብቻ አይደለም ለብዙሃን ኢትዮጵያና እንግዲህ የሁለታችን ትዳር እንዲመሰረቱና የሁለታቸው አንድ ላይ ሆነን እንዲያዩ ነበረ ፍላጎታችን። ያ ነገር ደግሞ ተሳክቷል። ዛሬ በጣም ደስ በሚልና ዛሬ በጣም ይበልጥ የሚያሰኝ ነገር ነው ይዘው የመጡት እና ውድ የቤኪቲው ቤተሰቦች ሰላማችሁ ባላችሁበት ብዝት ብሎ ትርፍ ይበልልኝ። ይሄን ቪዲዮ ላይክ እያደረጋችሁ እንድትጀምሩልኝና አዳዲስ ነገር እንዲደርሳችሁ ደግሞ ሰብስክራይብ በማድረግ ፍቅራችሁን እንድታሳዩኝ ስል እወዳለሁ። እስኪ ዛሬ አዲስ ነገር ይዘውልን መተናል። እንግዲህ ሁላቸውም አምሮባቸዋል። ቤቢ ሩታ እና እንግዲህ አብርሽ ፕላስ እንግዲህ ጽጌም ያው ቢዩቲፉል በጣም አምሮባታል እና ቁም ነገረኛ ሆናለች። እንዴት ናችሁልኝ? እና በዚህ ቪዲዮ ላይክ እንድታደርጉልኝ ስል በአክብሮት ጠይቃለሁ። እስኪ እንከታተላቸው። እኔ በሌታችን ማከባብ ሩታ የምርሽን ነው? ልጁ እኮ ለመጨረሻ ጊዜም ሊሆን ይችላል የሚለያዩት። ገብቶሻል አይደል? አንቺም ወደ ውጭ ልትሄጂ ነው፣ እሱ ወደ አዲስ አበባ ልሄድ። ማን ያለው? የት ነው የምትሄደው? ውጭ? አሁን የታረቃችሁበት መንስኤ ተሰባስባችሁ ሀሳብ አስተያየት ልትሰጡበት መሰለኝ። ላይክ እዚህ የመጣችሁበት መንገድ እሷ ወደ ውጭ ልትሄድ፣ አንተ ደግሞ ልጁ ልትይዝ ነው። ይሄ ልጅ ምንም የማያውቅ ሕፃን ልጅ እንዴት ነው? እስኪ ቆይ እኛ አሁን አንድ ላይ ሆናችሁ ብለን ነበር ደስ ያለን። ህይወታችን አንድ ላይ ትቀጥላላችሁ ምናምን ብለን መሰለኝ ደስ ብሎ ምናምን ነበረ እና እንዴት ነው ነገሩ? ማለት ያኔ እዚህ ምን ችግር ይፈጥራል? ልጁን እንዳያቅፍ አላረገው አልነፍከው ምን አረጋለሁ እኔ እንጃ አላውቅም። ብቻ ነው ሰዓት ይቆይ ከልጁ ጋር ኖርማል ነው። አብሽ በቃ ምን ይሻላል? ምን ይሻላል እኮ ሰጣን ትሄድ። አብርሽ ዝጋ ግን ሰጣኝ ትሄድ ማለት የት ነው የምትሄዱት? እኔ አልገባኝም። ይሄ ነገር ወዴት ነው ግን እየሄደ ያለው? ሁለታችሁ እንዴት ነው የምትለያዩት ነው የኔ ጥያቄ። አሁን አንተ አዲስ አበባ ትሆናለህ፣ እሷ ውጭ ትሆናለች። ለምንድን ነው ተመካከራችሁ? ለምንድን ነው በመሃላችሁ በቃ ያለውን ነገር ችግር ቀርፋችሁ ለምንድን ነው አንድ ላይ የማትኖሩት? ለምን ይቅር ብላችሁ ለምን አንድ ላይ አትኖሩም? አብርሽ አትቀልድ። ሩታ ስሚኝማ፣ እሱም እኮ አባቱ ነው። ገባሽ አይደል? ያንቺም ልጅ ነው፣ የአብርሃምም ልጅ ነው። ትንሽ ደቂቃ መቆየት ከፈለገ ትንሽ ደቂቃ ይቆይ። ምን ችግር አለ? ከሱ ችግር የለውም። ለሁለት ሰዓት ነው ከኔ ጋር የሚሆነው። አንዳንዴ እኮ ይኸውልሽ ምን አለ መሰልሽ፣ ብቻ 2 ሰዓት አይደለም 12 ሰዓት ይቆያል። ችግር የለም ከፈለገ እኮ ወቀሽ አስቀምጥ እኮ ልጅን ግን ትቼትም አልሄድም እንዴ። ሩታ ይኸውልሽ ስሚኝማ፣ የእሱም እኮ አባት ነው። ምን ያደርገዋል ልጁ? ግን በቃ ትንሽ ሰዓት ማየት ማጫወት ምናምን ፈልጎ ነው። ብቻቸውን የሆነ ሰዓት ስጫቸው ምን ችግር አለው? እኔም አለው ደግሞ ምንድነው ማለት ይሄ ምን ያውቃል? ኦኬ አሁን ገባኝ። አሁን እናንተ አብርሽ ከልጄ ጋር ትንሽ ታይም ማሳለፍ ፈልጋለሁ፣ 2 ሰዓት 3 ሰዓት ከልጄ ጋር ማሳለፍ ፈልጋለሁ። ሩታ ውጭልኝ፣ ጽጌም ውጭልኝ እና ከልጄ ጋር አብሬ ላሳልፍ ነው እያለች እሷ ደግሞ አይሆንም፣ ልጄን እዚህ ጋር ማቀፍ ካለበት እዚሁ አቅፎ መሳም ማጫወት ይችላል እና ወጥቶ ይዞ መሄድ አይችልም ነው እያለች አለችው። ነው እሱ ያሰበው ሀሳብ ሊኖር ይችላል። ምክንያቱም እናት ነውና አንደኛ አብርሽ አሁን እሷ ጋር እያሰበ ያለው የሆነ ድራማ ይጫወትብኛል፣ ልጄን ይዞብኝ ይሄዳል ምናምን ብላ አስባ ሊሆን ይችላል። እሱ በክፉ ነገር አታስቡት ጋይስ፣ እውነቴን በክፉ ነገር አታስቡት። ቃል እሱማ ምን ያደርገዋል ነው የምልሽ። ምን ይሆናል? ምን ሊሆን ይችላል? ምንም እኮ አይሆንም እኮ ነው። እዛ ጋር አስቀምጪውና ከተኛ እንደውም ጥሩ ነው። አይኑን ያየው ትንሽ ምን ቅልፎ መጣ። አምጪው ላይ ያዝልሽ
እዚህ ጋር አንደኛ ሩታ ጭራሽ ኔቨር ደስተኛ አይደለችም። ምክንያቱም ልጇ እንዲለያት አልፈለገ በቃ ልጇ ከቅፏ እንዲለይ አልፈለገችም። ይሄ ደግሞ የእናትነት ባህሪና የእናትነት እንትን ነው። ወልዳለች፣ ተሰቃይታ ነው ያሳደገችው፣ ተሰቃይታ እንትን ያለችው የወለደችው ልጇ እንዴት አሳልፋ ትሰጣለች? አንድ ላይ ያልሆኑ እናትና አባት። ለዛ ነው የፈራችው እንጂ ሌላ ምንም አይነት ፍራቻ የለባትም። እኔ ተኝቶ ነው እንጂ እንደዚህ እንዳሻንጉሌት ከአብርሽ ሩታ ከሩታ ጽጌ ስትይዘው ምንም ጸጥ ማልቀስ የለ መሳቅ የለ ፍግግ የለ ኩስትር እውነት የሚገርም ነው። አይችግረውም። እሱም ትንሽ ሰዓት እኔ እኮ የአብርሽ ድንጋጤ ነው እኮ ግርም የሚለኝ። አብረሁን እንዲህ ፍዝዝ ምናምን ድንግጥ። እኔ እኮ ምንድነው የሆንከው ግን? እኔ የምር እኔ ሄርሚላን የምትባል ልጅ ካገኘው በኋላ የሆንከው ነገር እኮ ነው ግራ ግብት ያለን። አላወቅንም ብቻ እኔ የሆነ ፈጣሪው ነው እንደዚህ ፍዝዝ ድንዝዝ ያልክበትን መንገድ እንደው የሆነ ወጥቶ የድሮ ነቃ ደንገጥ ያልክበትን አብርሽ ነበር ማየት የምፈልገው። አሁን እዛውን እዚህ ጋር ፈዛዛ አስተኛው አብርሃም አልተኛም። ማዋጫው በቃ አሁን ከኔ ጋር ይጫወታል። ሩታ ትንሽ ሰዓት ስጫቸው። እዚህ ጋር ግን ሩታ እሱም እንደ አባትነት የራሱ የሆነ ድርሻ አለውና ብወጭላቸው የእውነት ብወጭላቸው ለምን እንደፈራሽ እኔ የሆነ ግራ ግብት ነው ያለኝ። እኔ የእውነት ለምን እንደፈራሽ አላውቅም። ግን ማለት እዛው በር ላይ ሆነሽ መጠባበቅ ይዘውብሽ እንዳይወጣ እንደዛ ነው መሰለኝ አይደለ? አንድ ሰዓት ቢያንስ አላውቅም። ሩታ ብቻ ይሄ ነው ፍራቻሽ ብቻ አላውቅም። አሩኖ እና ልክ ነሽ። እናትነት ነው። እናትነት ደግሞ ፍራቻ ነው ብቻ። ውድ የቤኪቲ ቤተሰቦቼ ይሄ ሀሳብ አስተያየታችሁን ኮሜንት ላይ ያደረጋችሁ ፍቅራችሁን በላይክ ያደረጋችሁ ለኔ እውነት ስለታረቁና እንግዲህ አብረው እንኳን እንደዚህ ነው አብርሽ ልጁን አቅፎ በማየቱ ደስ ብሎኛል። እና እንግዲህ ያላችሁን ሀሳብ አስተያየት ደግሞ እናንተን ኮሜንት ሴክሽን እያደረጋችሁ እንተሳውቁኝ እንፈልጋለሁ። ሰላማችሁ ብዝት ብሎ ባላችሁበት ብዝት ብሎ ትርፍልኝ። ከሀገር ውስጥም ከሀገር ውጭም ያላችሁ ወዳችኋለሁ። ያው ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ እያደረጋችሁ እንትን በሉኝ። ወዳችኋለሁ። ቻው ቻው።